እንኳን ወደ ከሰምፔር የልብ ታሪኮች ቻናላችን በደህና መጣችሁ። ዛሬ የምንወያዩበት ርዕስ ከልባችን ክፍል ፈቅ የማይልን ትዝታን ነው። ሁላችንም በውስጣችን ደብቀን የያዝናት በጊዜ ሂደት የማትደበዝዝ አንዲት የፍቅር ጠብታ አለችን። ምናልባት የልጅነት ምናልባትም የየዋህነት ግን ሁል ጊዜም ስናስባት ፈገግ የምታሰኘን። ዛሬ የደራሲ በእውቀቱ ስዩምን ብዕር ተውሰን ከሱ ከልጅነት ፍቅር አንዲት ጠብታ የተሰኘ ስራውን መነሻ በማድረግ ወደዛ ሩቅ ዘመን እንጓዛለን። ይህ ታሪክ ተረት ረካ አይደለም፣ የሁላችንም የልብ ትርታ እንጂ። ፍቅር መጀመሪያ እንዴት እንደተገለጠልን፣ በልጅነት አይናችን ዓለምን እንዴት እናያት እንደነበር በውብ ቃላት እናስታውሳለን። እስቲ እናንተም አይናችሁን ጨፈን አድርጉና ወደ ኋላ ተመለሱ። ያቺን የመጀመሪያውን የፍቅር ጠብታ አብረን እንፈልጋት። ለመሆኑ ወንዶች ያኔ ምን ታደርጉ ነበር? ወንዶቹ ያኔ ፍቅራቸውን የሚገልጹበት አንዱ መንገድ ደብተራቸው ጀርባ ወይም አግዳሚ ወንበር ላይ የሚጽፉት ምስጢራዊ ቃል ነበር። ለምሳሌ ሜ፣ ሰ፣ ሀ ወይንም ኤች፣ ኤፍ፣ ኬ ብለው በፊደል ብቻ ጽፈው ያንን ፊደል ማንም እንዳያይባቸው ደብተራቸውን ደፍተው ሲጠብቁ ያሳለፉት ጊዜ። ደግሞ የሚወዷት ልጅ በምትኖርበት ሰፈር ማለፍ ካለባቸው ወንዶቹ ድንገት ጸባያቸው ይቀየራል። ድምጻቸውን ከፍ አድርገው ማውራት ይጀምራሉ። ወይም ደግሞ ኳስ እየተጫወቱ ከሆነ ጎል ለማግባት የሚጥሩት ጥረት ልክ እንደ ጦርነት ነበር። እያየችኝ ይሆን የሚለው ሐሳብ በራሱ ያኔ ትልቅ ጉልበት ይሰጣቸው ነበር። አስታውሳለሁ፣ በዛ ዕድሜ የፍቅር ደብዳቤ መጻፍ ትልቅ ፈተና ነበር። ቃላቱ ጠፍተው ሰላምታዬ በውቅያኖስ ማዕበል ተጭኖ ይድረስሽ ሲባል የነበረው ትዝታ ትዝ ይላችኋል? ውቅያኖስ አይተን ባናቅም ፍቅራችንን ግን ከውቅያኖስ በላይ እንዲታይልን እንፈልግ ነበር። ደግሞ የደብዳቤው መጨረሻ ላይ ያለችው ምስል አትረሳም። በሰማያዊ እስክሪብቶ ተስላ በቀስት የተወጋች የልብ ምስል። ያቺ ቀስት ልቧን አልፋ ስትወጣ እኛም አብረን የተወጋን ያህል ይሰማን ነበር። አንዳንዴ ደግሞ በደም በቀይ እስክሪብቶ የተወጋች ለማስመሰል የምናደርገው ጥረት የዛኔውን የፍቅራችንን ጥልቅነት የምንገልጽበት ብቸኛ የኪነ ጥበብ መንገዳችን ነበር። ያ የአጃቢዎቹስ ነገር አንዷን ልጅ ለማየት 5 እና 6 ሆነው ቆመው መጣች መጣች ሲባል የሚደነግጡት ድንጋጤ። ፍቅር ያኔ በቡድን የሚሰራ ስራ ነበር። ዛሬ ላይ ሆነን ስናስበው ምንኛ የዋህነት ነበር። አንድ ከረሜላ ለሁለት ተካፍሎ መብላት፣ ለዛች ልጅ ከረሜላ ገዝቶ መስጠት ትልቅ ነገር ነበር። ከረሜላዋን ሰጥተው መልሱን ሳይጠብቁ የሚፈረጥጡት ሩጫ። ፍቅር ያኔ ንጹህ ነበር። እኛ ሴቶቹስ በዛ ዕድሜ ምን እናደርግ ነበር? እኛም እኮ የራሳችን ጥበብ ነበረን። ደብዳቤ ሲመጣላችሁ ምን ታደርጉ ነበር? አንዳንዶቻችሁማ ሳታነቡት ቀዳችሁ አታውቁም? ወንዶቹ በአጃቢ እንደሚመጡት ሁሉ እኛም በጓደኞቻችን ታጅበን ስንመጣ መጣ መጣ ስንባል
በውሸት ሌላ ቦታ እንደምናይ ሆነን ዝም እንላለን። ልባችን ቢመታም ኩራትና አይናፋርነት ተደባልቆብን ምንም እንዳልተፈጠረ ሆነን መንገድ ላይ ድንጋይ እንቆጥር ነበር። ለደብዳቤው መልስ የምንሰጠውም በራሳችን ሳይሆን በታማኝ ጓደኞቻችን በኩል ነበር። ያቺ መልእክተኛ ጓደኛችን ደግሞ ከኛ በላይ ታሪኩን አሳምራ እንዲህ አለችክ እያለች የምትጨምረው ትዝ ሲልን ዛሬ ላይ ገርመናል። ወንዶቹ ትኩር ብለው ሲያዩን እኛ ደግሞ እንዳላየን ሆነን በጎን አይናችን ብቻ እናያቸው ነበር። ደብተር ላይ ጭንቅላታችንን ደፍተን ግን ደግሞ እያንዳንዱ የነሱን እንቅስቃሴ እንከተል ነበር። ያኔ በልጅነት እኛ ሴቶች ኩራት ማለት ፍቅራችንን መደበቅ መስሎን ነበር። ገና በለጋ ዕድሜያችን ስለ ሕይወት ብዙም ባላወቅንበት ያ የልጅነት ዘመን ፍቅር ልክ እንዳልታሰበ የክረምት ዝናብ ግንባራችንን ሲያረሰን ምንም ማስጠንቀቂያ ሳይሰጠን ልክ እንደ ማለዳ ንፋስ ጸጉራችንን እያበጠረ ልባችን ውስጥ ዘልቀው ሲገባ ያኔ ትምህርት ቤት ውስጥ መምህሩ ጥቁር ሰሌዳው ላይ የሚጽፈው ነገር ሁሉ አይታየንም ነበር። የክፍሉ ድምፅ ከሩቅ እንደሚሰማ የውቅያኖስ ማዕበል ሆኖብን እኛ ግን በአይነ ህሊናችን የምናየው ያንን የምንወደውን ሰው ፈገግታ ብቻ ነበር። ደብተራችን ላይ የምንጭረው የፊደል ሰልፍ ሳይሆን በስህተትም ቢሆን አብሮ የሚጻፍ ስም ነበር። ያንን አዋራማ የትምህርት ቤት መንገድና ግቢ አስታውሳለሁ። ላፍታ ብቻ ተያይቶ ለማለፍ የምንጓጓበት ያ ቅጽበት ከምንም በላይ ትልቅ ዋጋ ነበረው። ዛሬ እድሜ እንደ ወንዝ ፈሶ ተጉዟል። ብዙ ነገር ተቀይሯል። ግን አሁንም ድረስ በዛ በበሰለ ማንነታችን ውስጥ አንዲት የፍቅር ጠብታ አለች። ልክ እንደ ማለዳ ጠል ልባችንን የምታለሰልስ ትዝታዋ የማይደበዝዝ። ፍቅር መጀመሪያ ሲመጣ ምንም አይነት ቅድመ ሁኔታ የለውም። ዛሬ በህይወት ውድድር ውስጥ ሆነን ያንን ንጹህ ስሜት ልናጣው እንችላለን። ግን አልፎ አልፎ ወደ ኋላ ተመልሶ ያችን የፍቅር ጠብታ ማስታወስ ልባችንን መልሶ ያለሰልሰዋል። እናንተስ ይህ ታሪክ ምን አስታወሳችሁ? ያንን የውቅያኖስ ማዕበል ሰላምታ ትዝ አላስባላችሁም? የተለየ የምታስታውሱት ገጠመኝ ሳላችሁ ሐሳባችሁን በኮሜንት አጋሩኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። በቀጣይ በሌላ ታሪክ እስክንገናኝ ሰላም ቆዩኝ። መልካም ጊዜ።